አላህ ደግሞ ይደሰታል እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ የሚደሰት ጌታ በምን ባሪያው ሲመለስ። አንተ የሆነ ሰው እኮ አስከፍተኸው እንደ ይቅርታ አድርግልኝ ብትለው ለጊዜው ምን ይላል? እሺ ይልና የሆነ ጊዜ እያስታወሰ ምን ይላል? ቅሬታ ሊመጣበት ይችላል። አላህ ስንመለስ ራሳችንን በድለን በሱ ላይ እንኳን የበደል አይነት ትላልቅ ወንጀል ፈጽመን ብንመጣ እንደው የሆነ ተውባ አድርገን ስንመጣ ምን የሚያደርግ ጌታ ነው? የሚደሰት ጌታ ነው። አላህ ወደሱ ስትመለሱ ይህ ሰው ከተደሰተ የበለጠ እሱ በእናንተ ላይ ይደሰታል። አያችሁ? ታዲያ አላህ ከተደሰተብን እህቴ በቲክቶኩም በዩቲዩብም በተለያዩ ሶሻል ሚዲያ ላይ ሂጃብሽን አውልቀሽ ምደንሽ ምትጨፍሪ ተውባ አድርጊ፣ ወደ አላህ ተመለሽ። ኸይረኛ ወር እየመጣ ነው። ወደ አላህ ተመለሽ ወንድሜም፣ ወደ አላህ ተመለስ። እኛም ሁላችንም እንዲህ ስናገር ብዙ ጊዜ እኔ ንጹህ አይደለም ሐቂቃ በምናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል እሳቤ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አላህ ሰትሮልን። የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ? አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላሉ? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበር። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዓለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና።